ሙሴ። ታሪካችን የሚጀምረው በጥንታዊቷ ግብጽ ነው። ከ400 ዓመታት በፊት ዮሴፍ በግብጽ ላይ በነገሰ ጊዜ የእስራኤል ልጆች በደስታና በሰላም ወደዚች ምድር ገብተው ነበር። ነገር ግን ዘመናት አለፉ። ዮሴፍን የማያውቅ ሌላ ንጉስ በግብጽ ላይ ነገሰ። የእስራኤል ልጆች ቁጥር እየበዛ ሲሄድ ግብጻውያን በጭንቀት ተሞሉ። እነዚህ ህዝቦች ከኛ በረቱ፣ ነገ ከጠላት ጋር ተነስተው እንዳያሸንፉን በሚል ፍርሃት ግብጽ እስራኤላውያንን የምቾት ምድር መሆኗ አብቅቶ የስቃይ ምድር ሆነችባቸው። በጭቃና በጡብ ስራ፣ በከባድ ባርነት፣ በግርፋት ህይወታቸው መረረ። የእስራኤልን ህዝብ ለማጥፋት ፈርዖን አንድ አዋጅ አወጀ። የዕብራውያን ወንድ ልጆች ሁሉ ሲወለዱ ወደ ባህር እንዲጣሉ አዘዘ። በዚህ የጨለማ ዘመን ከሌዊ ወገን የሆኑት ወንድ ልጅን ወለዱ። ሕፃኑ በሚያምር ግርማ ተሞልቶ ነበር። እናቱ በሕፃኑ ዓይን ላይ ተስፋን አየች። የሞት አፋፍ ላይ ያለውን ልጇን ለማዳን ግን 3 ወራትን በቤቷ ውስጥ በሚስጥር ደበቀችው። ነገር ግን የሕፃኑ ድምፅ እያደገ ሲመጣ ከእንግዲህ ልትደብቀው አልቻለችም። እናቱ አንድ ውሳኔ ላይ ደረሰች። ከደንገል የተሰራ ቅርጫት አዘጋጀች። ሕፃኑንም በቅርጫቱ ውስጥ አኖረችው። ከዚያም እያለቀሰች ወደ ወንዝ ዳርቻ ወሰደችው። ቅርጫቱን በወንዙ ዳር ባለው ቄጤማ ውስጥ አኖረችው። ተስፋዋን በውሃው ላይ ጥላ የእግዚአብሔርን እጅ መጠበቅ ጀመረች። ታላቅ እህቱ ማርያም ግን ምን እንደሚሆን ለማየት በሩቅ ቆማ ትከታተል ነበር። በዚያው ቅጽበት የፈርዖን ልጅ ልትታጠብ ወደ ወንዙ ወረደች። አገልጋዮቹም በወንዙ ዳር ይራመዱ ነበር። በቄጤማው መካከል ቅርጫቱን አየችና አገልጋዩዋን ልካ አስመጣችው። ልዕልቲቱ ቅርጫቱን ስትከፍተው የሚያለቅስ ሕፃን አየች። ልቧም አዘነለት። ይህ ከዕብራውያን ሕፃናት አንዱ ነው አለች። ማርያምም ፈጥና በመቅረብ ሕፃኑን የሚያጠባ የዕብራውያን ሞግዚት ልጥራልሽ ስትል ጠየቀቻት። ልዕልቲቱም ፈቀደች። ማርያምም የሕፃኑን እናት ጠራች። ልዕልቲቱም ለሕፃኑ እናት እንዲህ አለች፣ ይህን ሕፃን ውሰጂና አጥቢልኝ፣ እኔም ደሞዝ እሰጥሻለሁ አለች። የእግዚአብሔርን ጥበብ ተመልከቱ። የገዛ እናቱ ደሞዝ እየተከፈላት በፈርዖን ጥበቃ ስር ልጇን አሳደገች። እናቱ በልጇ ጆሮ ውስጥ አንድ ነገር ደጋግማ ትነግረው ነበር። አንተ ግብፃዊ አይደለህም፣ አንተ የእስራኤል ተስፋ ነህ ትለው ነበር። ሕፃኑ ካደገ በኋላ ወደ ፈርዖን ልጅ ተመለሰ። እሷም እንደ ልጅ አድርጋ አሳደገችው። ከውሃ አውጥቼዋለሁ ስትል ስሙን ሙሴ አለችው። ሙሴ በግብጽ ቤተ መንግስት ውስጥ እንደ ልዑል አደገ። የግብፃውያንን ጥበብ፣ ትምህርትና ወታደራዊ ስልት ሁሉ ተማረ። ነገር ግን በምቾት ውስጥ ሆኖ የሚያየው የህዝቡን ስቃይ ነበር። የሚበላው ግሩም ምግብ በወገኖቹ እንባ የታጀበ እንደሆነ ያውቅ ነበር። በቤተ መንግስትና በማንነቱ መካከል ትልቅ ትግል ጀመረ። ይህ ልዑል አንድ ቀን ህዝቡን የሚመራ ነፃ አውጪ እንደሚሆን ገና አላወቀም ነበር። ሙሴ በግብጽ ቤተ መንግስት እያለ በልቡ ውስጥ የወገኖቹ የእስራኤላውያን ፍቅር ነበረው። አንድ ቀን ወገኖቹን ለመጎብኘት በወጣ ጊዜ አንድ ግብፃዊ አንድ ዕብራውያን ሲመታው ተመለከተ። በዚያን ጊዜ ሙሴ የራሱን እርምጃ ለመውሰድ ወሰነ። ሙሴ ግራና ቀኙን አይቶ ማንም እንደሌለ ሲያስብ ግብፃውያን ገድሎ በአሸዋ ውስጥ ቀበረው። ሙሴ ይህን ያደረገው ወገኖችን ነፃ ለማውጣት ካለው ጉጉት የተነሳ ሊሆን ይችላል። ነገር ግን በእግዚአብሔር ሰዓትና መንገድ አልነበረም። በሚቀጥለው ቀን 2 ዕብራውያን ሲጣሉ ሊያስታርቃቸው ሲሞክር እኛ ላይ ፈራጅና አለቃ እንድትሆን ማን ሾመህ? ያንን ግብፃዊ እንደገደልከው እኔንም ልትገለኝ ትፈልጋለህ? የሚል ጥያቄ ገጠመው። ነገሩ እንደታወቀ ሲረዳና ፈርዖንም ሊገድለው ሲፈልግ ሙሴ ወደ ሞዲያም በረሃ ኮበለለ። ሙሴ ከታላቅ ስልጣን ወደ ባዕድ አገር ስደተኛ ሆኖ መጣ። ይህ በሞዲያም ያሳለፈው 40 ዓመት የዝግጅት ዘመን ይባላል። በሞዲያም የካህኑን የዮቶርን ልጆች ከእረኞች ሲታደጋቸው ዮቶር ልጁን ሲፓራን ለሙሴ ሰጠው። እዚያም ጌርሳም የተባለ ልጅ ወለደ። ትርጉሙም በእንግዳ አገር ስደተኛ ነኝ ማለት ነው። በግብጽ የጥበብ ሁሉ አዋቂ የነበረው ሙሴ በሞዲያም የበግ እረኛ ሆነ። በጎችን መጠበቅ ትዕግስትን፣ ትህትናንና ጥንቃቄን ይጠይቃል። እግዚአብሔር የነገስታትን በትር መንግስት ከመስጠቱ በፊት የእረኛውን በትር አስያዘው። ያ የነበረው ኩራትና የኔነት ስሜት ተሰብሮ እግዚአብሔርም ብቻ ወደ መታመን የመጣበት 40 ረጅም ዓመታት ነበሩ። አንድ ቀን ሙሴ በጎቹን እየነዳ ወደ እግዚአብሔር ተራራ ወደ ኮሬብ መጣ። በዚያም የሚገርም ትዕይንት አየ። አንድ ቁጥቋጦ በእሳት ሲነድ፣ ነገር ግን ቁጥቋጦው ሳይቃጠል አየው። ይህ ድንቅ ነገር ለማየት ወደዚያ ቀረበ። እግዚአብሔር ከቁጥቋጦው ውስጥ
ሙሴ ሙሴ ብሎ ጠራው። እግዚአብሔርም የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ አለው። ይህ የሚያሳየው እግዚአብሔርን ለማገልገል መጀመሪያ ራስን ዝቅ ማድረግና ለእግዚአብሔር ቅድስና መገዛትን ነው። እግዚአብሔር በግብፅ ያለውን የሕዝቡን መከራና ጩኸት እንደሰማ ገለጸለት። አሁን ሙሴን መርጦታል። ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ አለው። ሙሴ የቀደመው በራስ መተማመን ስሜቱ ጠፍቷል። እኔ ወደ ፈርዖን ለመሄድ ማን ነኝ ሲል ጠየቀ። በመቀጠል ታላቅ ሰበብ አቀረበ። ጌታዬ ሆይ እኔ አፌ ኮልታፋ አንደበቴም ርቱ አይደለም አለ። እግዚአብሔር ግን የሰውን አፍ የፈጠረ ማን ነው አለው። የሙሴን ድካም ያውቃል፣ ነገር ግን ኃይሉ በድካሙ እንደሚገለጥ ነገረው። በመጨረሻም ወንድሙ አሮን እንደረዳት ተሰጠው። ሙሴ በራሱ ጥረትና ቁጣ ነፃ አውጪ ለመሆን ሲሞክር አልተሳካለትም ነበር። ነገር ግን በእግዚአብሔር የትህትናና ትምህርት ቤት ውስጥ ካለፈ በኋላ በእግዚአብሔር ኃይል ታላቅ መሪ ሆነ። እግዚአብሔር የሚፈልገው ብቁ የሆኑትን ሳይሆን ራሳቸውን ዝቅ የሚያደርጉትንና የታዘዙትን ነው። የግብፅ ምድር በታላቅ ግርማ ሞገስ ተሞልታለች። ይሁን እንጂ በፈርዖን ቤተ መንግስት ውስጥ አዲስ መንፈሳዊ ውጥረት ነገሰ። ሙሴና አሮን በእግዚአብሔር ታዘው በፈርዖን ፊት ቆሙ። ለዘመናት በባርነት ቀንበር ስር የቆየው የእስራኤል ሕዝብ በነፃነት እንዲለቅ ጠየቁት። ፈርዖን ግን በትዕቢት ተሞላ። የባሪያዎቹን ጉልበት ማጣት አልፈለገም። ልቡ እንደ ድንጋይ በመጠጠሩ የእግዚአብሔርን ትእዛዝ ናቀ። ይህ ትዕቢት ግን በዓለም ታሪክ ታይቶ የማይታወቅ መቅሰፍት በግብፅ ላይ እንዲመጣ በር ከፈተ። የወንዝ ዳርቻዎችና የቤተ መንግስቱ አዳራሾች የመለኮታዊ ፍርድ መድረክ መሆን ጀመሩ። የመጀመሪያው መቅሰፍት የግብፅ ሕይወት ምንጭ በሆነው በአባይ ወንዝ ላይ መጣ። ሙሴ በትሩን በወንዙ ላይ ሲዘረጋ ውሃው ሙሉ በሙሉ ወደ ደም ተለወጠ። አሳዎች ሞቱ፣ ወንዙም ገማ። ግብፃውያን የሚጠጡት ውሃ አጡ። ሆኖም የፈርዖን ልብ አሁንም አልራራም። ቀጥሎም ምድሪቱ ጓጉንቸሮች ተሞላች። ከመኝታ ቤት እስከ ማብሰያ ቤት ድረስ ጓጉንቸሮች ወረሩት። ከዚያም የተለያዩ ነፍሳት ግብፅን መከራ አሳዩት። የእንስሳት እልቂት ሆነ። በሰውና በእንስሳት ላይ ያሰቃይ ቁስል ወጣ። በረዶና እሳት ተቀላቅሎ ሰማዩ አናወጡት፣ አዝመራውንም አጠፉት። አንበጣው የተረፈውን ቅጠል በላ። በመጨረሻም ፀሐይ ተከልክላ ለ3 ቀናት የሚጨበት ጨለማ በግብፅ ላይ ሰፈነ። በእስራኤላውያን መንደር ግን ብርሃን ነበር። 9ኙ መቅሰፍቶች የፈርዖንን ልብ ሊሰብሩት አልቻሉም። በመጨረሻም እጅግ አስፈሪው መቅሰፍት ታወጀ። ይህም በግብፅ ምድር ያሉ የበኩር ልጆች ሁሉ መሞት ነበር። እስራኤላውያን ግን አንድ ትእዛዝ ተሰጣቸው። እንከን የሌለበት በግ አርደው ደሙን በቤታቸው መቃን ጉባን ላይ እንዲቀቡ ተነገራቸው። በእኩለ ሌሊት የሞት መልአክ በግብፅ ምድር ላይ አለፈ። ደሙ የተቀባባቸውን ቤቶች እያለፈ በሌሎች ግን ሞት ሰፈነ። ከፈርዖን ልጅ ጀምሮ እስከ እስረኛው በኩር ድረስ ሞቱ። በግብፅ ምድር ታላቅ ለቅሶ ሆነ። ያኔ ፈርዖን ተሸነፈ። ሙሴንና ሕዝቡን ውጡ ሂዱ በማለት በሌሊት አስተናበታቸው። እስራኤላውያን ለ430 ዓመታት የቆዩበትን የባርነት ምድር ጥለው ጉዟቸውን ጀመሩ። ጉዞው ወደ ኤርትራ ባህር አቀና። ይሁን እንጂ ፈርዖን ብዙም ሳይቆይ በሐሳቡ ተጸጸተ። እንዴት ባሪያዎቻችንን ለቀቅን በማለት ሰራዊቱንና ሰረገላዎቹን ይዞ አሳደዳቸው። እስራኤላውያን ፊት ለፊታቸው ባህር፣ በስተጀርባቸው ደግሞ የግብፅ ጦር ሆኖ ተጨነቁ። በዚያም ወሳኝ ሰዓት ሙሴ እጆቹን ወደ ባህሩ ዘረጋ። ሌሊቱን ሙሉ ኃይለኛ የምስራቅ ንፋስ ነፈሰ። ባህሩ ለ2 ተከፈለ። ውሃውን እንደ ግድግዳ በቀኝና በግራ ቆመ። ሕዝቡም በደረቅ ምድር ተሻገረ። ግብፃውያኑ ተከታትለው ወደ ባህር ገቡ። ነገር ግን ሕዝቡ ማዶ እንደደረሰ ውሃው ወደ ቦታው ተመለሰ። የግብፅ ሰራዊትና ሰረገላዎቻቸው በባህሩ ውስጥ ሰጠሙ። እስራኤል ነፃነታቸውን አወጁ። በእግዚአብሔርም ታምር ታላቅ ዝማሬን ዘመሩ። ኤርትራን ባህር ተሻግረው የነፃነት አየር መተንፈስ ቢጀምሩም ጉዟቸው ግን ፈታኝ ወደ ሆነው ምድረ በዳ ቀና። በግብፅ የነበረው የተትረፈረፈ ምግብና ውሃ ናፈቃቸው። ብዙም ሳይቆይ በምድረ በዳው ረሃብና ጥም በረታባቸው። ሕዝቦችን በማማረር ድምፃቸውን ማሰማት ጀመሩ። በዚህን ጊዜ ሰማያት ታምር ተገለጠ። በየቀኑ ማለዳ ምድርን የሚሸፍን እንደ በረዶ ነጭ የሆነ ጣዕሙም እንደ ማር የሆነ መና ከሰማይ ይወርድላቸው ጀመር። ይህ ምግብ ለ40 ዓመታት የዕለት ጉርሳቸው ሆነ።
ውሃ በታጣበትም ጊዜ ደግሞ እግዚአብሔር ሙሴን በትር እንዲመታ አዘዘው። ደረቁን አለት ተሰንጥቆ ንጹሕ ውሃ እንደ ምንጭ ፈሰሰ። ይህ በረሃ እስራኤላውያን በዓይን ከማየት ባለፈ በአምላካቸው አቅራቢነት ላይ እምነት እንዲኖራቸው የሚማሩበት ትምህርት ቤት ሆነ። ከ3 ወር ጉዞ በኋላ ሕዝቡ በሲና ተራራ ግርጌ ሰፈሩ። ተራራው በእግዚአብሔር ክብር ተሞላ። ታላቅ ደመና ተራራውን ሸፈነው። ነጎድጓድና መብረቅም ምድሪቱን አናወጣት። የእግዚአብሔር መገኘት በተራራው ላይ እንደ እሳት ነበልባል በታየ ጊዜ ሕዝቡ ሁሉ በፍርሃት ተንቀጠቀጡ። ሙሴ ሕዝቡን በግርጌው ትቶ ብቻውን ወደ ጥቅጥቅ ባለ ደመና ውስጥ ወደ ተራራው ጫፍ ወጣ። እግዚአብሔር ለሕዝቡ የሚሆን ሕግና ሥርዓት የሚሰጥበት ታላቅ ጊዜ ነበር። በዚያም ለ40 ቀናትና ለ40 ሌሊት ቆየ። ይህ ቆይታ እስራኤል ከሌሎች ሕዝቦች ተለይተው ቅዱስ ሕዝብ እንዲሆኑ የሚመሰረትበት የመለኮታዊ ቃል ኪዳን ወቅት ነበር። በተራራው ጫፍ ላይ እግዚአብሔር ለሰው ልጅ ስነ ምግባራዊና መንፈሳዊ መማሪያ የሚሆኑ 10ሩን ትእዛዝ ሰጠ። እነዚህ ትእዛዛት በሰው እጅ የተጻፉ ሳይሆን እግዚአብሔር በራሱ ጣት በ2 ድንጋይ ጽላቶች ላይ የቀረጻቸው ነበር። ትእዛዛቱ ለአምላክ ሊሰጥ የሚገባውን ክብርና በሰዎች መካከል ሊኖር የሚገባውን ፍቅርና ቅንነት የሚደነግጉ ነበሩ። ከኔ በቀር ሌላ አምላክ አታምልክ ከሚለው ጀምሮ ወላጆችን ማክበር፣ አለመግደል፣ አለመስረቅና በባልንጀራ ንብረት ላይ አለመመቅኘት ይካተታሉ። እነዚህ ጽላቶች የእግዚአብሔርንና የሕዝቡን ቃል ኪዳን ማህተም ሆነው ተሰጡ። ሙሴ እነዚህን የከበሩ ጽላቶች ይዞ ወደ ሕዝቡ ለመመለስ ከተራራው መውረድ ጀመረ። ሆኖም በተራራው ግርጌ ሌላ ታሪክ እየተጻፈ ነበር። ሙሴ መቆየቱ ያሳሰባቸው እስራኤላውያን የሚመራቸው የሚታይ አምላክ ፈለጉ። የወርቅ ጌጣጌጦቻቸውን ሰብስበው የወርቅ ጥጃ አቀለጡ። በዙሪያውም እየዘፈኑና እየጨፈሩ ማምለክ ጀመሩ። ገና ቃል ኪዳኑ ሳይጸና ሕዝቡ ጣዖት በማምለክ ትእዛዙን አፈረሱ። ሙሴ ከተራራው ወርዶ ሕዝቡ ሲዘፍንና ለወርቁ ጥጃ ሲሰግዱ ባየ ጊዜ ተቆጣ። የያዛቸውን 2 ቅዱስ ጽላቶች ከተራራው ግርጌ ሰበራቸው። ይህም ሕዝቡ ቃል ኪዳኑን ማፍረሳቸውን የሚያሳይ ምልክት ነበር። የወርቁን ጥጃ አቃጥሎ ፈጨው። ነገር ግን በታላቅ ሐዘን ወደ እግዚአብሔር ተመለሰ። ስለ ሕዝቡ ኃጢአት ይቅርታ ለመነ። ስማቸውን ከሕይወት መጽሐፍ ከመደምሰስ ይልቅ የእኔን ስም ደምስሰው በማለት በፍጹም ትሕትና ማለደላቸው። እግዚአብሔርም የሙሴን ጸሎት ሰምቶ ሕዝቡን ከጥፋት አዳናቸው። ቃል ኪዳኑንም እንደ አዲስ አደረገላቸው። እስራኤላውያን ከሲና ተራራ ተነስተው ወደ ተስፋይቱ ምድር መቃረብ ጀምረው ነበር። ነገር ግን በእምነት ማጣትና በማጉረምረም ምክንያት ጉዟቸው አቅጣጫቸውን ቀየረ። እግዚአብሔር ለአባቶቻቸው የገባላቸውን ቃል ኪዳን ቢጠብቅም ያ ትውልድ ግን ወደ ከነዓን ለመግባት ብቁ ሆኖ አልተገኘም። በዚያም ምክንያት ለ40 ዓመታት በደረቅ ምድረ በዳ እንዲንከራተቱ ተፈረደባቸው። እነዚህ ዓመታት የእርዳታና የተግዛጽ ዓመታት ነበሩ። በዚያ ረጅም ጉዞ ውስጥ ታላቁ መሪ ሙሴ እንኳን የራሱን ፈተና አስተናገደ። በቃዴስ በረሃ ሕዝቡ ስለ ውሃ በጮኹ ጊዜ እግዚአብሔር ሙሴን ለዓለቱ ተናገር ብሎት ሳለ ሙሴ ግን በሕዝቡ ላይ ባለው ቁጣ ተገፋፍቶ ዓለቱን በበትሩ መታው። ይህ ቅጽበታዊ አለመታዘዝ ዋጋ አስከፈለ። ሙሴ ሕዝቡን እስከ ተስፋይቱ ምድር ደጃፍ እንዲያደርስ ቢፈቀድለትም ወደ ምድሪቱ ውስጥ ግን እንዳይገባ ተነገረው። ይህም የመሪነት ከባድ ኃላፊነት መለኮታዊ ቅድስናን የሚያሳይ ትምህርት ሆነ። የ40 ዓመታቱ ጉዞ ወደ ማብቂያው ደረሰ። አዲሱ የእስራኤል ትውልድ በዮርዳኖስ ወንዝ ማዶ ቆመ። የሙሴ አገልግሎትም ወደ ማጠቃለያው ደረሰ። ምንም እንኳን ዕድሜው 120 ዓመት ቢሆንም ዓይኑ አልፈዘዘም፣ ጉልበቱም አልደከመም ነበር። ይሁን እንጂ የእግዚአብሔር ጊዜ ደርሶ ነበር። እግዚአብሔር ሙሴን በሞዓብ ምድር ወደሚገኘው ወደ ናባው ተራራ ጫፍ እንዲወጣ አዘዘው። ሙሴ ከተራራው ጫፍ ላይ ሆኖ ዓይኖቹን ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ ዘረጋ። እግዚአብሔርም ለአብርሃም ለይስሐቅና ለያዕቆብ እሰጣቸዋለሁ ብሎ የገባላቸውን መልካሟን ምድር ከነዓንን ከሩቅ አሳየው። ሙሴም በዚያች ቅጽበት የድካሙን ውጤት፣ የሕዝቡን የወደፊት መኖሪያና የእግዚአብሔርን ታማኝነት ተመለከተ። ያ ምድር የወተትና የማር ምድር ነበረች። ሙሴ በእግዚአብሔር ትእዛዝ በዚያው በናባው ተራራ ላይ ሞተ። የሕይወቱ ጉዞ በታላቅ ክብርና ሰላም ተጠናቀቀ። እስራኤላውያን ለዘመናት የመራቸውን በፈርዖን ፊት የቆመላቸውንና አምላካቸውን ያስታረቃቸውን መሪ በማጣታቸው ለ30 ቀናት ታላቅ ለቅሶ አለቀሱ። ይሁን እንጂ የሙሴ አሟሟትና ቀብር ከማንም ሰው የተለየ ነበር። መጽሐፍ ቅዱስ እንደሚነግረን እግዚአብሔር ራሱ በሞዓብ ምድር በሸለቆ ውስጥ ቀበረው።
እስከ ዛሬ ድረስ ግን የሙሴ መቃብር የት እንደሚገኝ የሚያውቅ አንድም ሰው የለም። ይህም ምናልባት ሕዝቡ ከመጠን በላይ ለሙሴ ክብር በመስጠት መቃብሩን ወደ ጣዖት ማምለኪያነት እንዳይለውጡት የተደረገ ጥበቃ ሊሆን ይችላል። ሙሴ በምድር ላይ የነበረው ቆይታ ቢቆምም ታሪኩ ግን ለዘላለም በሕዝብ ልብ ውስጥ ታትሞ ቀረ። በታሪክ ውስጥ እንደ ሙሴ ያለ ነቢይ በእስራኤል ዘንድ አልተነሳም። እርሱ እግዚአብሔርን ፊት ለፊት የሚያውቅ በታላቅ ምልክትና ተአምር የሕዝቡን ነፃነት ያወጀ ድንቅ መሪ ነበር። ከእረኝነት ወደ መሪነት፣ ከቤተ መንግሥት ወደ ምድረ በዳ የተጓዘው የሙሴ ሕይወት ትሕትናና መለኮታዊ ጥሪ ምን ያህል ኃይል እንዳላቸው ያሳያል። ሙሴ ወደ ተስፋይቱ ምድር በአካል ባይገባም የሕዝቡን ልብና ሕግ ግን እስከዚያው ድረስ አድርሷል። የእሱ ታሪክ የባርነት መጨረሻና የተስፋ መጀመሪያ ምልክት ሆኖ ይኖራል። ትውልዱ ቢቀየርም ሙሴ ያስቀመጠውን መለኮታዊ ሕግንና ስርዓትን ግን ለዘመናት መማሪያ ሆኖ ቀጠለ። የሙሴ ሞት የአንድ ምዕራፍ ማብቂያ ቢሆንም ለእስራኤላውያን ግን በአዲስ ሕይወትና የተስፋ ደጃፍ ነበረ።